ኢትዮጵያ ውስጥ በተለይ ከተሜው የመኖሪያ ቤት ባለቤት የመሆኑ ነገር ለብዙሃኑ ዳገት እንደሆነበት ነው። በዓመት ከ1 ሚሊዮን በላይ የቤት ፍላጎት ቢኖርም አቅርቦቱ በቅጡ 300,000 እንደማይሞላ መረጃዎች ያሳያሉ። በተለይ ደሞዝተኛው እንኳን የራሱን ቤት ለመገንባትና ለመግዛት ተከራይቶ ለመኖርም መቸገሩን ሲናገርም ይደመጣል። ታዲያ ቤት የሌላቸውን የቤት ባለቤት ለማድረግ ከንግድ ስራ ውጪ የሆነ ብድር ለመስጠት ባለፈው ዓመት መጨረሻ አካባቢ ውሳኔ ያሳለፈው የኢትዮጵያ ንግድ ባንክ በቅርቡ የቤትና የመኪና ብድር ጠያቂዎችን የሚያስተናግድበትን መመሪያ አውጥቷል። በመመሪያው ቤት ለመስራት ወይንም ለመግዛት እንዲሁም ያለውን ለማደስና ለማስፋፋት ብድር እንደሚሰጥ ጠቅሶ ለብድር ከሚጠየቀው ገንዘብ 50 በመቶውን ቀድሞ በባንኩ መቆጠብ ያስፈልጋል ይላል። በተጨማሪም ለቤት የተሰጠው ብድር በ10 ዓመት ጊዜ ውስጥ ተመልሶ መከፈል እንዳለበትና ከ3 እስከ 6 ወር በሚሰጠው የእፎይታ ጊዜም ጭምር 14 በመቶውን ወለድ ተበዳሪው መክፈል እንደሚጠበቅበትም መመሪያው ያስገድዳል። ሌሎችንም በመመሪያው የሰፈሩ ቅድመ ሁኔታዎችን አንስተን ብዙሃኑን በተለይም ደሞዝተኛውን የቤት ባለቤት ለማድረግ የሚረዳ የብድር መመሪያ ነው ወይ ስንል የፋይናንስ ባለሙያዎችን አነጋግረናል። በወልቂጤ ዩኒቨርሲቲ የፋይናንስ መምህር የሆኑት ዶክተር ካሳሁን ወልዴ ባንኩ የቤት ብድሩን ለመስጠት የሚጠይቀው ቅድመ ሁኔታ ከፍ ያለ መሆኑን ጠቅሰው ይህም ብዙሃኑን ያገለለ ነው ይላሉ። ለምን? የቆጠበው 50% ፕላስ ደሞዙ በእነዚህ 10 ዓመታት ውስጥ ደሞዙ ማክሲመም መክፈል የሚችለው ታሳቢ ተደርጎ 1/3 ነው። ባለትዳሮች ሁለቱም ሊሆኑ ይችላሉ፣ ወይም ደግሞ አንደኛው ወገን ከሆነ የነሱ ደሞዝ ታሳቢ ተደርጎ ቤቱን በወቅቱ ባለው ግምት 100% መሸፈን የሚችል ሲሆን ነው ፕሮሰስ የሚደረገው። እንግዲህ ለዚህ ነው እንደ ኮላተራል ደግሞ 200% የተባለው ማለት ነው። የብዙሃኑን ጥያቄ አድሬስ የሚያደርግ አይደለም። ሚድል ኢንካም የሚል እንደ አንድ ታርጌት ተቀመጠ እንጂ ሚድል ኢንካም እርነርስ ይህንን አፎርድ ማድረግ የሚችሉ አይደለም እና እኔ ፐርሰናሊ ሳስበው ብዙሃኑን የሚያገል ነው የሚል እምነት አለኝ። ከንግድ ባንክ ለቤት ብድር መውሰድ የሚፈልግ ሰው ባንኩ ባስቀመጠው መሰረት ከሚበደረው ብድር 200 በመቶ ግምት ያለው ማስያዣ ማቅረብ እንደሚጠበቅበትም መመሪያው ያስረዳል። ምን ያህሉ ሰው ነው ለዛውም መኖሪያ ቤት የሌለው ከብድሩ 200 በመቶ ዋጋ የሚያወጣ ማስያዣ ማቅረብ የሚችለው የሚለውም ጥያቄ ያስነሳል። ለዛውም ማስያዣ የተባለው ቤት የሚከተሉትን ተጨማሪ መስፈርቶችን ማሟላት እንዳለበት በመመሪያው ሰፍሯል የሚሉት ዶክተር ካሳሁን እንዲህ ያለው ነገርም ባንኩ ራሱን ከስጋት ለማዳን የወሰዳቸው እርምጃዎች ናቸው ይላሉ። እነዚህ ቤቶች ኦል ሲዝን ሮድ አክሰስ ያለባቸው ከተሞች ላይ የመብራትና የውሃ አገልግሎት ያለበት፣ ስለዚህ ከተሞችን ታርጌት ያደረገ ነው። ምክንያቱም የሰከንድ ዌይ አውት እነዚህ ደንበኞች አስፐር ክሬዲት ተርም መክፈል ባይችሉ ላስት ሪዞርቱ ወደ ሽያጭ መሄድ ነው። ለሽያጭም አመቺ የሆኑበት አካባቢዎች ላይ ሮድ አክሰስ ያለበት እነዚህ ቤዚክ ፋሲሊቲስ ያሉባቸው አካባቢዎች ያሉ ሰዎች ናቸው ሊበደሩ የሚችሉት ማለት ነው። ወደ መክፈል አቅማቸው ሲመጣ ግን 50% ኮንትሪቢዩሽን አለ፣ ደሞዛቸው አለ፣ እንደዚሁም ደግሞ ቤቱ ወይም ደግሞ መኪናው እንደገና እንደ ዋስትና ይያዛሉ። እነዚህ ሁላ ተደማምረው 200% የብድሩ 200% ኮላተራል ሊኖራቸው ይገባል ነው የሚለው። ስለዚህ ኢትዝ ቱ ማች በጣም ሂውጅ ነው። ኮሚትመንቱ ከፍ ያለ ነው። 50% ያህል መቆጠብ አለበት ይላል። 10 ሚሊዮን የሚፈልግ ከሆነ 5 ሚሊዮን ሴቪንግ ያስፈልጋል ማለት ቤቱ 50% መቆጠብ የሚችል ሰው መሆን አለበት። ስለዚህ የሚበደረው 50% ነው ማለት። ከአበዳሪ አንግል ስናየው ሪስክ ሚኒማይዝ ለማድረግ ጥሩ ነው። የኢትዮጵያ ንግድ ባንክ የመላው ኢትዮጵያውያን ባንክ ሆኖ ሳለ ከዚህ ቀደም እስከ 95 በመቶ የሚሆነውን ብድር ይሰጥ የነበረው ለመንግስት የልማት ድርጅቶችና ለመንግስት ፕሮጀክቶች እንደነበር ያስታወሱት ደግሞ የፋይናንስና ኢንቨስትመንት ባለሙያው አቶ መርዕድ ፍቅረ ዮሐንስ ናቸው። አሁን ከንግድ ስራ ውጪ ለቤትና መኪና ግዢ ለግለሰቦች ብድር ለመስጠት መወሰኑ ባንኩን የሚያስመሰግነው ነው ይላሉ። ነገር ግን በመመሪያው መሰረት ብዙሃኑ የብድሩ ተጠቃሚ መሆን እንደማይችሉ እሳቸውም ይስማሙበታል። ባንኩ ብድሩን ለመስጠት ከፍ ያለ ቅድመ ሁኔታዎችን ያስቀመጠው ራሱን ከስጋት ነፃ ለማድረግ መሆኑንም ጠቅሰው ስጋት እንዲገባው አድርጎታል ያሏቸውን ምክንያቶችም እንዲህ ያብራራሉ። ስቲል አሁንም ኢኮኖሚው አብዛኛው ማህበረሰብ ስቲል የሚፈቅድለት አይደለም። እንደገናም ደግሞ ኦልሞስት ያለፉት አመታቶች ዋጋ ግሽበትም እንደገናም ኢኮኖሚውን ካለመረጋጋት ማቋያ እነዚህ በሙሉ የሰውን ቁጠባ አመንምኗል።
አሁን ኢትዮጵያ ውስጥ ባለበት ነባራዊ ሁኔታ የትኛው መንግስት ሰራተኛ ነው የሚችለው? ኦር የትኛውም ግል ሰራተኛ ተቀጥሮ ያለው ነው የሚችለው? ከዚህ አኳያ ባንኮች እንደዚህ አይነት ብድር ቢያመቻቹም ያው ሰፊው ማህበረሰብ የሚይዝ አይደለም። ለምሳሌ ከምስራቅ አፍሪካ ውስጥ ደሞዝተኛ ላይ ከፍተኛ የሆነ ግብር በመጣል ነው ኢትዮጵያ የምትታወቀው። አትሊስት እንኳን ኢትዮጵያና ኬንያን ብንመለከት በወር ገቢው $90 ሲገባ 30 ከመቶ መንግስት ታክስ የሚወስደው፣ ያ ማለት ኦልሞስት 14,000 ብር። ግን ኬንያ ግን አንድ ሰው ኦልሞስት 800,000 ብር ሲያገኝ በወር ወይም በእነሱ ውጭ ምንዛሬ ኦልሞስት $6,000 አካባቢ ሲያገኝ ነው የኬንያ መንግስት ከዛ ቅጥረኛ መንግስትም ሰራተኛ ሊሆን ይችላል ወር ግል ሰራተኛ 30 ከመቶ የሚወስደው። ስለዚህ አንደኛ ከፍተኛ የሆነ ታክስ ጫና አለበት ተቀጣሪው። በሌሎች ሀገራት መሬት በራሱ እንደ አንድ ቋሚ ንብረት በባንክ መያዝ የሚችል መሆኑንም የነገሩን አቶ መርዕድ በኢትዮጵያ የትኛውም ሰው የመሬት ባለቤት አለመሆኑ ችግር ሆኖ ቀጥሏል ብለዋል። በሌላ በኩል በጎረቤት ሀገራትም ጭምር ባንኮች ለመኖሪያ ቤት ሲያበድሩ ተበዳሪው የሚገነባውን ወይንም የሚገዛውን ቤት እንደ ማስያዣነት ተጠቅመው ባንኮች ብድር እንደሚሰጡም ይናገራሉ። ሌሎች ሀገሮች ላይ ባንኮች ለቤት ግዢና ለመኪና ግዢ ከፍተኛ የሆነ ብድር ነው የሚያፈሱት። ጎረቤትም ሀገርም እንደዛ ነው የምናየው። እኛ ጋርም ከጠቅላላ ብድር ክምችት 3 ትሪሊዮን ብር ከሆነበት ሀገር 64 ቢሊዮን ብር ብቻ ነው ለቤት አቅርቦት የሚውለው። 250 ሞርጌጅ ኮንትራክት ነው አለበት የተባለበት ሀገር ላይ ይሄ ለባንኮቹ ትልቅ እድል ነው ለማደግም ለመስራትም። ግን ንቅ አድርጎ የያዘው አንደኛ የሰው አቅም፣ መሬት አቅርቦት፣ ኢኮኖሚው ገና አለመረጋጋቱ፣ እስካሁን ድረስ የተፈታተኑት ነገር ቅድም ያስቀመጥኳቸው ነገሮች እነዚህ በሙሉ ምንድን የሚያደርገው እንደ ልብ እንዳይሰራ ነው የሚያደርገው። ደግሞ ባንኮችም ምንድን የሚያደርገው ዲስከሬጅ ነው የሚያደርገው። በሌሎች ሀገራት የቤት ብድር ለማግኘት ግለሰቡ ያለው የገቢና ወጪ ምጣኔ ብቻ ታይቶ ተበዳሪው ከባንኩ በሚወስደው ብድር የሚገዛውን ቤት ብቻ በማስያዣነት ማቅረብ በቂ እንደሆነ ይነገራል። ከኢትዮጵያ ንግድ ባንክ ተመሳሳይ አገልግሎት ለማግኘት ቅድሚያ ቁጠባ 50 በመቶ መጠየቁ፣ በተጨማሪም ከብድሩ 200 በመቶ ዋጋ የሚያወጣ ማስያዣ መጠየቁ ነገሩን እንዳያማህ ጥራው እንዳይበላ ገፋው አይነት አድርጎታል ተብሏል።